ከሰው እጅ መቀበል ተጸየፉ። ከላይ ሆና የምትሰጥ እጅ ከታች ከምትቀበል ትበልጣለች ሚለውን የህይወታቸው መንገድ አደረጉ። በላብ አደሩ። የዛሬ 1400 ዓመት የነበረ ባለ ሀብት አሁን ሐረም ላይ ፎቅ አለ። ምን ትላላችሁ? 600 ቢሊዮን ዶላር እንዴት አመጣ? እንዴት አይነት የንግድ ሳይንሱን ቢያቀው ነው ዑስማን። በርግጥ እንደኔና እንዳንተ ሰሃባዎችን ጠየቁት፣ መካ ላይ ሀብታም ነበርክ ጥለው መጣሃል፣ መዲና እንዴት ገብተህ ባለ ሀብቶም ካሏቸው ሰይድና ዑስማን 5 የንግድ ፕሪንሲፕል አስቀመጡ። ያውም ባለ ሀብቶች የሚጠቀሙት የመረህ ኩንቱ ኡዓልጃል 5ቱን ወጣቶች መዝግቡት። ኩንቱ ኡዓልጅ የንግድ ህጎቹን ተመልከቱ። ኩንቱ ኡዓልጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው። ስራ ሙሉ ለሙሉ ለሰራተኛ አይሰጥም። እየሰፋብህ ሲሄድ ነው ደልጌት የምታደርገው ወደታች የምታሻግረው። አንተ መሸፈን የምትችለውን አንተ ነው መሸፈን ያለብህ። ሰው እጅ ላይ ስራ ይጣል፣ ሲበዛ ደግሞ ሰው እጅ ላይ መጣል ግዴታ ይላል። ትክክለኛ ሰውን ትክክለኛ ቦታ ታስቀምጠዋል። ኩንቱ ኡዓልጅ የስራውን ችግር ገብቼ እኔ ነው ለመፍታት የምጥረው። መሬት ሊቆምብህ ይችላል፣ ንግዱ ሊቆምብህ ይችላል። ሰራተኛ ብቻ አትልክም። ገብተህ እንደ ባለቤቱም ይፈታው የለም። ያወጣኸው እቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው። ያወጣኸው ፕላን አለ። የመጨረሻ የማኔጅመንት ፕሮሰሱ ኮንትሮሊንግ ነው። በትክክል በቅዱ መልክ ሄዷል መከታተል አለ። ኩንቱ ኡዓልጃል ስራውን ራሴ ነው የምገባበታ። ሲሰፋ ነው ለሰው የምትሰጠው። ወኡነሚያል ስራው ያመጣልኝን ትርፍ ወደ ስራው መልሰዋል። ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል ወይ ቤት ላይ ይጥለዋል። ስራው ገንዘብ ሲራብ ታየዋለ። ስራው እዛው ላይ ነው መመልሰው። ትንሽ አንስቼ ወኡነሚ አለ ዑስማን ኢብኑ አፋን። ሶስተኛ የንግድ መርሁ ላ አዝደሪ ሪብሃን አለ ትርፍን አላቃልልም። በተገኘው ትርፍ ሽጠው ይወጣሉ ሰይድና ዑስማን። መርሃቸው ይሄ ነው። ትንሽ ነው ትርፉ እስኪጨምር ይቆይ አቋም የላቸው። ማገላበጥ ነው የዑስማን የንግድ ፕሪንሲፕላቸው። ስታስገላብጥ ጥሩ ገዢ ታገኛለህ፣ በትንሽ ትርፍ ትሸጥ አዲስ ደንበኛ ታገኛለህ። ኦልድ ስቶክ ያስቀመጥከው ይወጣና አዲስ ትከታለህ። የዑስማን የንግድ መርህ በተገኘው ትርፍ ማገላበጥ ነው። በማገላበጥ ውስጥ ገንዘቡ ይንቀሳቀሳል፣ ንግዱ ይንቀሳቀሳል። አዳዲስ ደንበኛ ታገኛለህ። እነዛ እስኪጨምር ብሎ የያዙ ሰዎች እስኪሸጡ አንተ ጨርሰህ ወጣል። ቃል ለአዝደሪ ሪብሃን ትርፍን አላቃልልም፣ የተገኘው መሸጥ ነው። የዑስማን አራተኛ የንግድ መርሃቸው ላ አሽተሪ ሸይኸን ያረጀን አልገዛም። ማርኬቱ ላይ የጠገበ ማርኬት ይኖራል፣ እሱን አልገዛም። ከትንሽ ይገዙትና አፋፍተው ነው የሚሸጡት። አሊያም ደግሞ ጊዜ የወጣበት ለምሳሌ ክረምቱ ሲወጣ የክረምት ጃኬት አታመጣ። ብዙ ነጋዴ አይታችሁ ከሆነ ቴምር ይጭናል። ቴምሩ የሚደርሰው ግን ሮመዳን ከወጣ በኋላ አርጅቷል ማርኬቱ ማለት ነው። ብዙ ጊዜ ከሮመዳን በኋላ ይገባባቸውና አንዋር መስጂድ ላይ አንዳንድ ቆርቆሮ እያደረገ ይቸረችራል አይደል? ያለንበትን ነው የምነግራችሁ። ቴምር ያሰበ ሰው ወጣት እያለ ነው የሚያመጣው ረመዳን ሳይገባ። ላ አሽተሪ ሸይኸን ያረጀን አልገዛም። ገና ወጣት የሆነ አፍላ የሆነ ማህበረሰቡ የሚፈልገው አፋፍተው ሊሸጡት የሚችሉት ይሄ ዑስማን ኢብኑ አፋን የንግድ ሳይንስ ነው። አምስተኛ ወአጅዐሉ ረእስ ረእሰይን ንግድ ላይ አንድ ቦታ ብሬን አላፈሰም እበታትነዋል። ለምሳሌ አንድ መሬት 2000 ካሬ 200 ሚሊዮን የሚሸጥ ከሆነ 1100 ሚሊዮን ሌላውን 1100 ሚሊዮን ከሁለት ድንገት አደጋ ቢገጥሙ ብር ታስሮ አይቀር። ለምሳሌ ሪል ስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆመዋል፣ የሆነ ጉዳይ ይኖርበታል፣ ወይ ወራሾቹ ይመጡና ያስቆመዋል። ብር ታስሮ ለአመታት ሊቆም ይችላል። ወጣህ ማለት ነው ከማርኬት። ገንዘቦችን ከፋፍላቸው ነበራለን ንግዱ ላይ። ዘመኑ ኢኮኖሚስት የሚጠቀሙት የዑስማንን ህግ ነው። ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት። ሁሉን እንቁላልህን አንድ ባስኬት ላይ አታርጋሉ። መጡና ምነው የተወሰነው ቢሰበር ሌላው እጅ አለ፣ ትንቀሳቀሳለህ፣ ሰርቫይቭ ታረጋለህ። የተበደርከው ብድር ሊኖር ይችላል፣ ከዚህኛው ትከፍላለህ።
ስራ አይቋረጥም ማለት ነው። እነዚህ አምስቶች የሰይድና ዑስማን ኢብኑ አፋን የንግድ መርሆች ነበሩ። የኛ አያቶች እኒ ናቸው። የንግዱን ሳይንስ የሚያውቁ መልቲ ቢሊዮነሮች ነበሩ። ታዲያ ይሄን ብር ይዘው ከኋላ ኪስ አላስቀመጡትም። ለቀጣዩ ዓለም ሰርተውበት አለፉ። ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልጥቀስላችኋል። አሁን ሳዑዲ ስትሄዱ መዲና ላይ አንድን ህንፃ ታገኛላችሁ። የሰይድና ዑስማን ኢብኑ አፋን ፎቅ አለ፣ ህንፃ፣ ሆቴል። እንዴት ገነቡት? ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈ። ባንክ ላይ አካውንት አላቸው። የአካውንቱ ስም ዑስማን ኢብኑ አፋን ይላል። 1400 ዓመት እንዴት አድርገው አመጡት? ነገሩ ወዲህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ፣ ቢዕሩ ሩማህ ይባላል። ይሄን ደግሞ የያዘው ባለቤቱ አንድ ይሁዳ ነው። ሰሃቦቹ በጣም ገቡ። ውሃ ለመጠጣት ትንሽ ሲቀዱ አንድ እፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነቢዩም ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ይሄን ችግር ሲያዩ አንድ ጥሪ ያቀረቡ። ማን ነው ቢዕረ ሩማን የሚገዛልን? ወለሁል ጀና፣ ጀነት ለሱ የሚሰጠው አለ። ይሄን እድል ባለሀብት ያልፈዋል እንዴ? ሰይድና ዑስማን ሄደና ይሁዳውን ጠየቀው፣ ልግዛህ ምንጩን ጉድጓዱ ውሃውን አለ። ያ ደግሞ ትልቅ ብር የሚያገኝበት ነው። በጭራሽ እሺ ግማሹን ልግዛህ። ግማሹን ሲለው ያነ ይሁዳ ዑስማን ንግድን ስለሚያውቅ የበለጠ ያሳድግልኛል ብሎ ተስማማ። ግማሹን ገዛው። ዑስማን ግን ይሁዳው ያልጠበቀውን ነገር አደረገ። ግማሹን ቀን አንድ ቀን የይሁዳው ነው፣ አንድ ቀን የዑስማን ነው። የሱን ቀን ነፃ አደረገ። ሰደቀ። ሙስሊሙ ይመጣል፣ ይጠጣል፣ ይዞ ይሄዳል፣ ያጠባል እንደ ልቡ። የይሁዳው ቀን የሚገዛው አጣ። እንደተበላ አወቀው። ዑስማን በቢዝነስ እንደበለጠው ገባው። ይሁዳው መጣና አንተ ዑስማን ወይ በቃ ሙሉውን ጠቅልለዋል። 20,000 ድርሃም አውጥቶ ያንን ሙሉ ጉድጓድ ውሃ ገዛና ለሙእሚኑ ወቅፍ አረገው። ለነብዩ መጣና የአላህ መልእክተኛ ይሄው ይሄ ጉድጓድ ውሃ ለአላህ አድርጌዋለሁ አላቸው። ጀነትን ተረከበ ዑስማን። ያነ ወንዝ ዙሪያ ላይ ያነ ምንጩ ጥግ የተተከሉ የቴምር ዛፎች አሉ። 1500 ደርሰዋል። ለአለፈው 1400 ዓመት ከነዚህ ዛፎች ቴምር እየተቆረጠ ገቢው ግማሹ ይቀመጥለታል፣ ግማሹ ለየቲሞችና ለምስኪኖች ይሰጣል። በሂደት ዑስማንያዎቹ ሲያስተላልፉት አለ ስዑድ ጋር ደረስ። ያሁኑ ሳዑዲ ላይ ብሩ አለ። ምን ይደረግ? መሬት ገዙበት፣ ፎቅም ገነቡበት። አሁን ይሄ ፎቅ አለ። በአመት ውስጥ ይሄ ፎቅ 50 ሚሊዮን ሪያል ገቢ አለ። 5 ስታር ሆቴል። ገቢው ወቅፍ ነው ለአላህ ፊሰቢልላህ። በኢትዮጵያ ወደ 2 ቢሊዮን በየአመቱ ያስገባል ይሄ ፎቅ። ግማሹ ለምስኪኖች፣ ግማሹ አካውንት ላይ ይቀመጣል። የዛሬ 1400 ዓመት የነበረ ባለ ሀብት አሁን ሐረም ላይ ፎቅ አለ። ምን ትላላችሁ? ንግዱ እንዴት ነው የነገዱት? እንዴት ነው ሰርተውበት የሄዱት? አላህ ከነሱ ጋር ጀነቶች ይሰብስባል። ትልቁን ማዕረግ ያገኘበትን ክስተት ልንገራችሁ። ነቢዩ ዓለይሂ ሰላቱ ወሰላም እንደምታውቁት ከሩሞቹ ጋር የመጀመሪያ ያረጉት ፍልሚያ አለ። ገዝወቱ ሙዕታ ላይ ኻሊድ ሰራዊትን ይዞ ተመለሰ። ሩሞቹ ሙስሊሞችን እንደሚዘምቱ ሲታሰብ መልእክተኛው ዓለይሂ ሰላቱ ወሰላም አሁን ከአረብ ውጭ የሆነ ጠላት መጥቶብናል፣ ሰራዊት ላስታጥቅ ብለው ተነሱ። ይህን ዲን ለማጥፋት ያልተሞከረ የለም። ከመነሻው ሊያዳፉ። ከዛም ሰራዊት አደራጁ። ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው። ፈረስ የለም፣ ግመል የለም፣ ጦር የለም፣ ጋሻ የለም። ምን ያርጉት? ሚንበራቸው ላይ ወጡና ምን يجهز لنا جيش العسرة ሰራዊቱን ማን ነው የሚያስታጥቀው? እናንተ ባለ ሀብቶቹ አሉ። ወደ ተቡክ ለመሄድ 700 ኪሎ ሜትር في حر شديد وسفر بعيد وعدو قوي عنيد ከባድ ተፋላሚ የሩም ጦር ነው ያለው። ሰፈሩ ሩቅ ነው፣ ፀሐይ ነው፣ መጓጓዣ ያስፈልጋል። ዑስማን ተነሳን የአላህ መልእክተኛ 100 አላቸው ግመል بأحلاسها وأكتابها አላቸው። 100 ግመል አህላስ ማለት ጀምዕ ሕልስን
አህላስ ማለት ለጦረኛ ሰይፉ፣ ጎራዴው፣ ጋሻው ሁሉ ነገሩ ትጥቁ አህላስ ይባላል። አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው። ልብሱ፣ ምግቡ ምናምን 100 ግመል ከነሙሉ ትጥቁ አላቸው። ልብ በሉ 100 መኪና ማለት 100 መኪና የሚሰጥ ባለ ሀብት አለ። እንዲቆራጥ ይሆናል ለአኺራው የሚያሻግር። ነብዩም ሰለላሁ ዐለይሂ ወሰለም አላሁመ ከዑስማን እኔ ወድጃለሁ አንተ ውደዳሉ። መረቀን ዑስማን የአላህ መልእክተኛ 100 ጨምሬያለሁ አለ። አላህ ወይ እኔ ከዑስማን ወድጃለሁ አንተ ውደዳሉ። የአላህ መልእክተኛ ሌላ 100 ጨምሬያለሁ አለ ከነሙሉ ትጥቁ። ነብዩ በጣም ደስ አላቸው። ዞር አለና 1000 የወርቅ ሳንቲም ይዞ መጣ። እጃቸው ላይ አፈሰሰው። ነብዩን አለይሂ ሰላቱ ወሰለም የአላህ መልእክተኛ ይሄን የወርቅ ሳንቲም አነሱላህ እያገላበጡ ማ ضر ዑስማን ما فعل بعد اليوم ዑስማን ከዚህ በኋላ የሚሰራው ወንጀል አይጎዳውም። እንኳን ወንጀል ማይሰራው ما على ዑስማን ما فعل بعد اليوم የፈለገውን ይስራ ከዚህ ሐሰና ጋር የሚጋፋ ወንጀል አይመጣም። መረቀን ዑስማን። ከዛም ተመለሰና 300 ላይ ቆመ፣ 900 አደረሰው። 50 በሬ ጨመረበት። የሰጠው ማለት የሰራዊቱን አብዛኛውን ፓርት የሸፈነው አንድ ባለ ሀብት መልቲ ቢሊዮነር ዑስማን ኢብኑ አፋን። ቀደምቱ ትውልድ የእስልምና ስዕል በትክክል ገባቸው። ከሰው እጅ መቀበል ተጸየፉ። ከላይ ሆና የምትሰጥ እጅ ከታች ከምትቀበል ትበልጣለች ሚለውን የህይወታቸው መንገድ አደረጉ። በላብ አደሩ። ሰርተው ደክመው ወድቀው ተነስተው ተጉዘው ተሻግረው አቋርጠው በረሃውን ድልድዩን ወንዙን ተሻግረው በላብ አደሩ። ይሄን ያመጡትን ብር ጀነትን ገዙበት። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين